ሰላም ሰላም ውድና የተከበራችሁ በመላው ዓለም የምትኖሩ ተመልካቾቼ በሙሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ እንዲሁም ለመላው ለክርስትና እምነት ተከታዮች በሙሉ እንኳንም ለጸሎተ ሐሙስ በዓል በሰላም አደረሳችሁ አደረሰን። አሜን። እንግዲህ ጸሎተ ሐሙስ ፍቅርን ከክርስቶስ ትህትናን ከክርስቶስ የተማርንበት ዕለት ነውና እንዲሁም የሱን ፍቅር የሱን ትህትና እኛም ደግሞ ተቀብለን መላው ክርስቲያኖች የታችኛዎቹ የበላያችን እንድናይ የበላያችን ደግሞ የታችኛውን እንድናይ እግዚአብሔር አምላክ ፍቅርን ትህትናን ያድለን እላለሁኝ። እንዲሁም ባላችሁበት መላው ለክርስትና እምነት ተከታዮች ላስተላልፍ የፈለኩት ዛሬ ምንድነው በተለይ ኢትዮጵያ ላይ ለምትኖሩ ሰዎች ማለት ነው እና እንዲሁ ክፍት አለኝ ከፋኝ። በቃ ብዙ ነገር ይከፋል። ብቻኛ በስደት ያለን ሰዎች ብዙ የሚጎደለብን አለ፣ ብዙ የሚከፋን ነገሮች አሉና ከስራ ጋር ተጣብቤ ወይኔ ይሄን ሀገሬ ቢሆን እያልኩኝ ከዛ እስቲ ቆይ ለማንኛውም እየተሰማኝን እስቲ ለተመልካቾቼ አላካፍልም ሐሳቤን። ምናልባት እነሱ ሊጠቀሙበት ይችላሉ፣ ለኔም ደግሞ አስተያየትና ሐሳብ ሊሰጡኝ ይችላሉ በሚል የተነሳ ተነሳስቼ ይሄንን ቪዲዮ ልሰራ አሰብኩኝ፣ ወደድኩኝ ማለት ነው። ምንድነው የከፋኝ እንግዲህ ዛሬ ጸሎተ ሐሙስ ነው እንደምታውቁት፣ ግን በዚህ ቀን እኔ ስራ ላይ ነኝ። ልሂድ ስል አይቻልም፣ ስራ ነው፣ ስራና ስራ ብቻ ነውና ምንድነው እሱ የሰማሁት አንድ ጊዜ ስብከት ላይ አውደ ምህረት ላይ ኢትዮጵያ ያለውኝ ወደፊት ክርስቲያኖች የሚሰበክበት እና የክርስትና አባቶች መቃብር ላይ ቆመው የት አባቶች የት አግኝተን የእግዚአብሔር ቃል እንስማ፣ የት አግኝተናቸው የእግዚአብሔር ቃል እንስማ የምትሉበት ቀን የሚባልበት ቀን ይመጣል የሚል ትንቢት አለ ሲባል ሰምቻለሁ፣ እውነት ለመናገር ማለት ነው። አውደ ምህረት ላይ ነው አንድ አባት ሲያስተምሩ የሰማሁት እና ያ ቃል በውስጤ መጣ። ያ ማለት እኮ ዛሬ ለኔ ነው አልኩኝ። ምክንያቱም ዛሬ ላይ ብድግ ብዬ ቤተክርስቲያን ልሄድ ብል አልቻልኩም። ብድግ ብዬ የራሴን ስርዓቴን ላክብር ብዬ ብል አልቻልኩም እና ምንም ብጓጓ ምንም ክርስቲያናዊ ግዴታዬን መወጣት እንዳለብኝ ባስብም ግን የገደበኝ ነገር አለ እና ግን ኢትዮጵያ ያላችሁ ሰዎች እባካችሁ በእውነት እባካችሁ ተጠቀሙበት እና በተለይ የክርስትና እምነት ተከታዮች የሆናችሁ ማለት ነውና እዚህ ጋር ቤተክርስቲያን ትጣራለች። ጠዋት ደውሎ ማህሌት ማለት ኪዳኑ አለ፣ ቅዳሴው አለ፣ እዚህ ጋር ከሰዓት ፕሮግራሙ አለ። በየደቂቃው ቤተክርስቲያን ክፍት ነች እውነት ለመናገር ማለት ነው እና ለኛ እንትን የለንም ማለት መልስ የለንም ከራሳችን ድክመት ካልሆነ በስተቀር ምንም የጎደለብን ነገር የለም። እኔ ግን እዚህ ጋር ጎሎብኝ ነው ያንን እንዳስብ የቻልኩት ማለት ነው እና ኢትዮጵያ ያለው ምንም ላይመስለኝ ይችላል። ዛሬ ላይ ግን ብዙ ነገር ይሰማል ማለት ነው እና በእጅ የያዙት ወርቅ ይባል የለም። እባካችሁ ኢትዮጵያ ያላችሁ ክርስቲያኖች ማለት ነው ተጠቀሙበት እድላችሁን። ካለፈ በኋላ የማይጠቅም ወዮና የማይጠቅም ጩኸት ከሚሆንብን ያለችንን ጊዜ እንጠቀምባት። እውነቴን ነው የምለውና እንዴት ይናፍቃል መሰላችሁ? እንዴት ራብ ይሆናል? እንዴት ትጓጓላችሁ? የዚህ ቀን በቤቱ ተገኝታችሁ ስርዓቱን መካፈል፣ ስርዓተ ቅዳሴውን መካፈል እና የሕማማቱን ጊዜ ማሳለፍ እንዴት እኛ ግዴታ ይዞን ነው ማለት ነው። ብንጓጓም የማናገኘው ነገር ስለሆነብን ነው። ግን ኢትዮጵያ ላይ ያላችሁ እንደ ቀልድ የምታሳልፉት ነገር እውነት ስታጡት ነው አንድ ነገር የሚቆጫችሁ ማለት ነው። ስታጡት ነው ጥቅምና ጉዳቱን የሚገባችሁ። እኔ ሳጣው ነው ጥቅምና ጉዳቱ የገባኝ። እውነት ይሄ ስሜት ኢትዮጵያ ላይ ተሰምቶኝ አያውቅም። እንደዚህ ላክብር ብዬ ተጨንቄ በጉጉት ምናምን ትዝ ራሱ አይለኝም። እንዲሁ በዘላልነት መሄድ ካለብኝ እሄዳለሁ። ግን በቃ አለ አይደለ እንደዛ ነበረ። እውነት ግን አሁን ከዚህ በኋላ ግን ማለት ነው ጊዜም በአግባቡ ተጠቅሜ በቤቱ ለመገኘት ለራሴ
ቃል ገባለሁ በተቻለ መጠን ይሄንን እያየሁኝ ማለት ነውና ኢትዮጵያ ያላችሁ ግን ወገኖቼ ክርስቲያኖች እባካችሁ እድሉን ተጠቀሙበት የተሰጣችሁን እድል ማለት ነውና ሁሉ ነገር ደጃችሁ ነው በፊት ለፊታችሁ ነው ልሂድ ብትሉ የሚይዛችሁ ነገር የለም እኔ ማለት ነው ልሂድ ብል እንኳን የሚገድበኝ ነገር አለ ማለት ነው ብዙ እህቶቻችን እንደዚህ ነው በቤት ተዘግቶብን በማዳም ቤት ቀኑን እንኳን የማናቅ ትዝ የማይለን ሰዎች አለን ማለት ነው እኔስ እግዚአብሔር ይመስገን አሁን ላይ ደህና ቤት ስላል መጀመሪያ የነበረብኝ ቀን ዛሬ እኮ የስቅለት በዓል ነው ስትለኝ አላወቅኩትም ነበረ ማለት ነው ለምን 2 አመት ቤት ተዘግቶብኝ ነበር ስሰራ የነበረውና እንደዛም አሁን ላይም ድረስ እንደዛ የሚኖሩ አሉ እኔ ግን ከዛ ነገር አውጥቶኛል እግዚአብሔር ይመስገን ያው የእረፍት ቀኔ እሁድ ቀን ቢሆንም ግን ይሄንን ቀን መጠቀም አልችልም በቃ ግዴታዬ ነው ምክንያቱም እረፍትም ፍቃድ እንኳን ብል ፍቃድ የምጠይቅበትም አጋጣሚ አይደለም የሚሆን ነገር አይደለም በቃ እና ግን የሆነ የሚከፋችሁ ነገር አለ የሚሰማችሁ ነገር አለ ከሀገር ርቃችሁ ልጅ አለ ቤተሰብ አለ ወገን አለ ሀገር አለ ብዙ የሚናፍቅና ብዙ ቅር የሚል ነገር አለ እና ይሄንን ስታጡት ነው የሚሰማችሁ እውነቴን ነው የምላችሁ እና እባካችሁ ኢትዮጵያ ያላችሁ ክርስቲያኖች ተጠቀሙበት እድሉ እውነት ምንም ነገር የሚጸጽታችሁን ነገር እንዳታሳልፉ አንድም ቀን ማለት ነው እና ዕለተ ሰንበትንም ለመገኘት ሞክሩ በቃ ያለውን የክርስቲያናዊ ግዴታችሁን በሙሉ ለመወጣት ሞክሩ ስታጡ ነው የሚገባችሁ ማለት ነው እኛ ግን በእጅ ያዙት ወርቅ ይባላልና በየደጃችን ቤተክርስቲያን ደውሏ እየተጠራ እኛ ግን ዞር ብለን አናይም አንሄድም ፊት ለፊታችን ራሱ ቅዳሴ እየተቀደሰ ቆመን ሄደን አናስቀድስም እንኳንስ ርቀት ሆኖ ማለት ነውና ስትርቁት ግን የሆነ እንደ እራብ የሚሆንባችሁ ነገር አለ ጥብ የሚሆንባችሁ ነገር አለና ብዙ ነገር አሁን እኔ በጣም በቃ ብዙ ነገር ስርዓቱ ይናፍቀኛል በቤቱ ቆሞ ማስቀደሱ ይናፍቀኛል ከወገኔ ጋራ ከልጄ ጋራ ከቤተሰቦቼ ጋራ ይናፍቀኛል ይሄ ሁሉ ነገር አጥቻለሁ እኔ ስላጣሁት ነው ባካችሁ እናንተ የተሰጣችሁን ጊዜ እያንዳንዷን ሰዓት እያንዳንዷን ሰከንድ ተጠቀሙበት እላለሁ እንዲሁም ደግሞ መልእክት ነበርኩበት እህቶቼ ነበሩ ቀቅለው ያመጡልኝ ነበር አሁን ያለሁበት ደግሞ ኢትዮጵያ የተባለ የለም ማለት ነው ሀበሻ የተባለ እዚህ ፎቅ ላይም ሆነ እዚህ አካባቢ የለም ብቻዬን ነኝና ምንም ሰው ስለሌለ ከዛ ቀኑን እንዴት አድርጌ ላስበውና ስንት አመቴ ማለት ነው ጉልባን መብላት ካቆምኩኝና አሁን ሳየው ትዝ አለኝና ይሄ ክክም አለኝ ይሄ ግን የተከካ ቂንጬ ነው የቂንጬውን እንደ ጉልባን በቀቅለው ይሆናል ወይ አይጨማለቅብኝም ወይ ነው እያልኩ ያለሁትና እባካችሁ ሐሳብ አስተያየታችሁ ምንም ነገር ሳትሉ ማለት ነው ለት ይሄና ጠፍቶብሽ ነው ልትሉ ትችላላችሁ አዎ ግራ ገባኝ ማለት በቃ ምን ላድርገው እንዳልተው ደስ አለኝ መስራቱ አለ ግን ይሄ ግን ድፍኑ የተፈተገ ስንዴ ነው ኢትዮጵያ ሳቅ ማለት ነው ይሄ ደግሞ የተከካ የቂንጬው ነው እና እንደ ጉልባን በሰራው ይሆናል ወይ እባካችሁ ሐሳብ አስተያየታችሁን ጻፉልኝ ኮሜንታችሁን አይቼ በኮሜንታችሁ መሰረት እሰራዋለሁ ቀኑንም አስቤ እውላለሁ እላችኋለሁ በተረፈ መልካም ዕለተ ስግደት የነገው ደግሞ ዕለተ ሕማማት የስግደት ቀን ይሁንልን አርብ እንዲሁም ደግሞ ለብርሃነ ትንሣኤው ያድርሰን እላለሁ ለመላው ክርስቲያን እምነት ተከታዮች በሙሉ እንግዲህ እግዚአብሔር ኃይል ብርታት ለአባቶችም ለአገልጋዮችም ኃይል ብርታት ሰጥቶ እግዚአብሔር ፍቅሩን ሰላሙን ምህረቱን ያሰጠኝ ዞር ብሎ ምድሪቷን በሙሉ በምህረት ይመልከትልን አገራችንን ይቅር ይበለን እግዚኦ ክራላይሶን ይቅር ይበለን ብያለሁኝ እንግዲህ ጸሎት ልመናችንን ይቀበልልን ስግደታችንን እንዲሁ በከንቱ ያስቀርብን ለብርሃነ ትንሣኤው ደግሞ ያድርሰንና ውድ በተለይ ኢትዮጵያን እህቶቼ ቤተሰቦቼ ሁላችሁም የምትሰሙ በሙሉ እድሉን ተጠቀሙበት እላለሁኝ ስላዳመጣችሁኝ አመሰግናለሁ እንዲሁም ደግሞ ይሄ መልእክት ለሌሎችም ለሚጠቅማቸው ይጠቅማል ካላችሁ ላይክ ሼር እያደረጋችሁ እንዲሁም ሰብስክራይብ በማድረግ ተባበሩኝ እኔ እህታችሁን አበረታቱኝ እላለሁ
ስላዳመጣችሁኝ ጊዜያችሁን ሰጥታችሁ ስላዳመጣችሁኝ በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ።